እንዴት ናችሁ? በጣም እድለኛ ነኝ። ይሄ 2-3 ወይም ከዛ በላይ መድረክ ነው ኤልኤ ኮሚኒቲ ስመጣ በጣም ነው የምወዳችሁ። አዲስ አበባ ያለው ነው የሚመስለኝ። ለራሳችሁ ቲንክ ለካ ለአቅመ መነጽር ደርሰናል። በቅድሚያ ያው የዚህም ፕሮግራም አዘጋጅ በተለይም ሸበላውን በጣም እንድታመሰግኑልኝ እፈልጋለሁ። ለማታውቁኝ ኑረዲን ኢሳ እባላለሁ። በ90ዎቹ ወጣት ገጣሚ ነበርኩ። አሁን ምን ገጣሚ እንደምባል አላቅም። እስከ ቅርብ ጊዜ ድረስ አንዳንድ የሬዲዮ ጣቢያዎች ወጣቱ ገጣሚ ታገል ሰይፉ ሲሉ ስለምሰማ ለእኔ እንግዲህ እንዲህ ያለው የሥነ ጽሑፍ መድረክ ከቆምኩ ትንሽ ቆየት ብያለሁ። እጄ ላይ በተለያየ ጊዜ የተጻፉ ግጥሞች አሉ። ለዚህ መድረክ ይመጥኑ አይመጥኑ አላቅም። ምን ማለቴ ነው? የእኔ ግጥሞች በጣም አጫጭር ከመሆናቸው የተነሳ በእንዲህ ያለው መድረክ ላይ ተነበው ስሜትን ልክ እንደ ብራዘር ዮሐንስ ስሜት ያዙ አያዙ አላቅም። ግን ምንድነው ለማንኛውም ለሙከራ 1-2 አጭር 3 ወይም ግጥሞችን አነብና ማለቃቸውን ለማሳወቅ በአንገት የምልክት አሳያቸዋለሁ። ሙከራ 1 የጋዜጦች ማረሚያ ይላል። በባለፈው እትም የቢሮው ቀጣፊ ብለን ጽፈን ነበር። ስህተት ስለሆነ የቢሮው ኃላፊ በሚል ይስተካከል። ሙከራ 2 የግጥሙ ርዕስ የትንሽ ሰው መርህ ይላል። አልሆን ያለህ ጊዜ መጉላትና መግዘፍ እንደምንም ብለህ ተትልቆች መሃል አንዱን መርጠህ ዝለፍ። ሙከራ 3 እስካሁን እየተሳካልኝ ነው። ጥርጣሬ ይችኛዋ ግን ትንሽ ረዘም ስለምትል የአንገት ምልክት አያስፈልጋትም። ጥርጣሬ እጄ በካቴና ታስሮ ተሸብቦ በድን ሰውነቴ በፖሊስ ታጅቦ እስር ቤት ስነዳ ያዩኝ ሰዎች ሁሉ ያው ሌባ ሌባ አሉ። የኔን ንጽሕና እኔው እያወቅኩት ማርያምን ምስክር ራሴን እኔ ውስጥ አጣሁት። ብዙሃን ይመውኡ እንዴት ይህ ሁሉ ሰው ይዋሻል በአንድ ቃል ብሰርቅ ነው እንጂ እንግዲህ ማን ያውቃል። አሁን ደግሞ አንድ ግጥም አንብቤ የግጥሙን ዳራ የሚያሳዩ 2-3 አጫጭር ታሪኮች አብሬ ነግራችኋለሁ። የግጥሜ ርዕስ የጎረቤታችን ትንሽ እህት በመኪና ስትገጭ ዋይ ብላ የጮኸችው ትንሽ እህት ዘመዳችን ናት። እየቀለድኩ ነው። የግጥሜ ርዕስ ሚዛን ይሰኛል። አትበል ምን ያህልነቴን ተብረት ሚዛን ላይ ታልወጣሁ አላቅም። አንዳንዴ ሚዛን በማንሳትም ይመዘን አላቅም። አለቀ። አትበል ምን ያህልነቴን ተብረት ሚዛን ላይ ታልወጣሁ አላቅም። አንዳንዴ ሚዛን በማንሳትም ይመዘን አላቅም። እዚህ ሀገር ከመጣሁ 20 ዓመት ሞልቶኛል። ትንሽ ውፍረት ከመጨመሪ ውጭ ድሮ ቀጭን ድሃ ነበርኩ። አሁንም ያው ወፍራም ድሃ ነኝ። የተለወጠ ነገር የለም። ሌላው ቀርቶ ወጣቱ ገጣሚ ነኝ እስካሁን ማለት። ወጣ ያለኝ ሳተ። አሁንም አገሬን በመንፈሴ ይዣት እዞራለሁ። ወጣ ያለኝ ሳተ። የሳር ቤቴ ክዳን ጫፍ አልባ ሰማይ ነው ከነጠፈጠፉ። ወጣ ያለኝ ሳተ። የጎጆዬን ግርግም እግሬ በማለፉ በህላዌ መስመር ሁሉ ጋር ተሰፍቷል ስጋዬም ከደፉ። አትበል ምን ያህልነቴን ተብረት ሚዛን ላይ ታልወጣሁ አላቅም። አንዳንዴ ሚዛን በማንሳትም ይመዘን አላቅም።
የሰዎች መታበይ ሰኔና ሰኞ ውስጥ ይገጥም ነው። ያኔ የማን ምን ያህልነት ይገለጣል። እቺ ታሪክ ደግሞ ሰሞኑን ቲክቶክ ላይ ያዩት ቀሽት የሆነች ኮንተንት ናት። ኢትዮጵያ ውስጥ አንድ የተለመደች ትሬንድ አለች። አሁን ካንተ ጋር ተቆጥረን ነው 120 ሚሊዮን የምንባለው ይባላል። ልጁ ጋር የሆነ ነገር ይጠያየቁና ልጁ ይሳሳታል። ከዚያ ጠያቂው ልጅ በቃ ካንተ ጋር ተቆጥረን ነው 120 ሚሊዮን የምንባለው ይለዋል። ልጁም በቃ እኔን አትቁጠሩኝ፣ ግን ከ120 አንድ ሲቀነስ ስንት ነው? ልጁ አይኑ ፍጥጥ ጥርሱ ግጥጥ አትበል፣ ምን ያህልነቴን ተብረት ሚዛን ላይ ታልወጣሁ አላቅም፣ አንዳንዴ ሚዛን በማንሳትም ይመዘን አላቅም። ነፃ ወጣችኋለሁ የሚሉን ፖለቲከኞች የምትሉትን እንድናምናችሁ በገዛ ቦርጫችሁ ላይ ድል ተቀናጅታችሁ አሳዩን የምንለውን በምክንያት ነው። ይህ ደግሞ የጓደኛዬ እህት ታሪክ ነው። አላገባችም። ከወላጆቿ ጀምሮ ወዳጅ ጓደኛ እኔን ጨምሮ አግቢ ግድ የለሽም አግቢ እድሜሽ እየሄደ ነው እንላታለን። በእኔ በኩል አግቢ ማለት ብቻ ሳይሆን ብዙ ወንዶችን አስተዋውቂያታለሁ። እሷቴ ሁሉንም ወንዶች ሪጀክት ታደርጋለች፣ ታባርራቸዋለች። ፍላጎቷና ምርጫዋ መከበር እንዳለበት ባምንም ብረዳም እንደ ወንድም ግን ታበሳጨኛለች። የምትለው አታጣም። ይሄ እንዴት ነው ስላት አጭር ነው፣ ይሄስ ፈዛዛ ነው፣ ይሄስ ብሮክ ነው፣ ይሄስ ፋራ ነው፣ ብቻ የምትለው አታጣም። አንድ ቀን በስልክ እያወራን ቆይ አንቺ ግን ምን አይነት ወንድ ነው ማግባት የምትፈልጊው ብዬ ጠየቅኳት። ካንዳንድ ኢንጂኒየር ቢሆን ደስ ይለኛል አለችኝ። ለምን እንደሆነ አላውቅም ብልጭ አለብኝ። ከዚያ ንዴቴን እንደምንም ተቆጣጥሬ እሺ ኢንጂኒየር በአይ ነው በሚጀምረው አልኳት። ስልኩን ጆሮዬ ላይ ዘግተው ከዚያን ቀን ወዲህ በአካልም በስልክም አይቻት አላውቅም። አትበል ምን ያህልነቴን ተብረት ሚዛን ላይ ታልወጣሁ አላቅም፣ አንዳንዴ ሚዛን በማንሳትም ይታወቃል አቅም። በአዲስ አበባ ዩኒቨርሲቲም እንዲህ ሆኗል። ተማሪዎች በግቢው አስተዳደር ላይ አመፀው መቀወጥ ጀመሩ። ረፋዱ ላይ የአዲስ አበባ ፌዴራል ፖሊስና ልዩ ኃይል ወደ ግቢ ገብቶ የንን ተማሪ በጥቁር ዱላ ያበራየው ጀመር። ሁሉ ነፍሴን አውጪኝ ሲሮጥ አንዱ የማትማቲክስ ተማሪ ሽንት ቤት ገብቶ ቆልፎ ቁጭ ይላል። አንዱ ፖሊስ በርቀት አይቶት ስለነበር መጣና በሩን በፍጥነት መቆርቆር ጀመረ። ተማሪው ድምፁን አጥፍቶ ጸጥ። ፖሊሱ በሱ ቤት አራዳ መሆኑ ነው። በእናትህ ክፈትልኝ፣ ተማሪ ነኝ፣ ጓደኛህ ነኝ አለው። ተማሪው ዋዛ አልነበረምና እሺ ጓደኛዬ ከሆንክ 2 አውት ኦፍ ራዲካል ስንት ነው የሚሆነው ብሎ ጠየቀው። 2 ከራዲካል ስትወጣ ስንት ነው የምትሆነው? እሷን ማውጣት ብችል ኖሮ አንተን ለማስወጣት እታገል ነበር። ያው አትበል ለማለት ነው። ምን ያህልነቴን ተብረት ሚዛን ላይ ታልወጣሁ አላቅም፣ አንዳንዴ ሚዛን በማንሳትም ይታወቃል አቅም ልላችሁ ነው። አመሰግናለሁ። ወንድማማቾቹ ኦሊቨር ራይት እና ዊልበር ራይት ኤርፕሌንን ከፈጠሩ በኋላ የትኬቱን ነገር ለአዲስ ትራቨል አደራ ሰጥተው እንደሄዱ ያውቃሉ? ትራቨል ጥርሳቸውን የነቀሉበት ነጭ ሽበት ያበቀሉበት ነው። መስተንግዷቸው አጃኢብ፣ በፍጥነታቸው ኤአይ ራሱ የቀናባቸው ናቸው። ወደ የትኛውም ዓለም መሄድ ቢፈልጉ አዲስ ቱር ኤንድ ትራቨል ጋር ይደውሉ። በደቂቃ ውስጥ ትኬቶ በስልኮ ይደርሶታል። በ1888 በአድዋ ላይ የታየው ድል በ2018 አሜሪካ ሎስ አንጀለስ ላይ ተደገመ። የጣሊያንን ምግብ በስሩ አድርጎ ኢትዮ ኪችን ሬስቶራንት ተከፈተ። የኢትዮጵያ ባህል ሲፈልጉ እንደወጉ የጣሊያን ምግብም ይዘዙ። ለሰርግ፣ ለልደት፣ ለምርቃት ቢሉ ለቀለበት የሚያረካ የኢትዮጵያ ቡና፣ የሚያነቃቃ የጣሊያን ማኪያቷቸው ጉድ ነው። በተከፈተ ማግስትም እስካሁን የት ነበራችሁ ተብለውም ተወቅሰውበታል። ጥፍጥናና ጥራት ኢትዮ ኪችን ሬስቶራንት